እነዚህ የምታዩዋቸው ጥያቄዎች የኮንዲሽናል ሴንቴንስ ጥያቄዎች ናቸው። እያንዳንዳቸውን አራቱንም ጥያቄዎች እናያለን። ኤረር ነው የምናወጣው፣ ኤረር ዲቴክሽን ነው። እያንዳንዱን ወደ ጎን ካሜራዬን እያንቀሳቀሱ ለማሳየት ሞክራለሁ ስሰራው ማለት ነው። የመጀመሪያው ጥያቄ ለሁላችሁም ይታያችኋል ብዬ ተስፋ አደርጋለሁ። እናንብበው። had he knew the truth, he would have acted differently ይላል። አሁን እዚህ ጋር ኤረር የሆነው የትኛው ነው? ኤረር የሆነው ነው የምታወጡ። ሜን ክሎዙን ስትመለከቱት እዚህ ጋር he would have acted ይላል አይደለ? would have plus v3 ማለት ነው። ስለዚህ ይሄ ምንድነው? የታይፕ 3 ኮንዲሽናል ሴንቴንስ ነው ማለት ነው። ታይፕ 3 ኮንዲሽናል ሴንቴንስ ከሆነ ኢፍ ክሎዙ ላይ የሚመጣው had plus ምን መሆን አለበት? v3 መሆን አለበት ማለት ነው። ስለዚህ እዚች ጋር had he knew የሚለው ምን መሆን ነበረበት? had he known መሆን ነበረበት ማለት ነው። ስለዚህ if I had ምናምን የሚለው እሱ ነገር ያው ይሄ ኢንቨርትድ ፎርሙ ስለሆነ ነው፣ እሱን ነገር እንዳትጠብቁ። ስለዚህ ስህተቱ ማን ነው ከተባላችሁ ማን ነው የምትሉ፣ በዛ ምክንያት ቢ ያለው ኒው ስህተት ነው ወይም ደግሞ each part ማለት ነው። ከዛ ውጭ ግን ሌላው ትክክል ነው። ሁለተኛውን ጥያቄ ተመልከቱ። where she was more careful, she would avoid mistakes. if she were ምትሉት ማለት ነው እዚህ ጋር ኢንቨርትድ ሲሆን where she was more careful, she would avoid mistakes። ስለዚህ ይሄኛው ምንድነው? where መጥቷል፣ ከዛ መጨረሻ ላይ ደግሞ would plus verb 1 avoid የሚለው አለ ማለት ነው። ስለዚህ እዚህ ጋር እንደሚያመለክተው ታይፕ 2 ኮንዲሽናል ነው ማለት ነው። ታይፕ 2 ኮንዲሽናል ደግሞ ኢንቨርትድ ሆኗል። ስለዚህ where she was የሚለው እዚች ጋር was አላስፈላጊ ቃል ናት ማለት ነው። ስለዚህ where she more careful, she would avoid mistakes ትክክል ይሆናል። ስለዚህ was ያለ ቦታው ነው የገባ ኤረር ነው ብላችሁ ኤረር ዲቴክት ስታደርጉ እሱን ታስወጣላችሁ ማለት ነው። ሶስተኛውን ተመልከቱልኝ። ሶስተኛ should he studied harder ይህንን ስትመለከቱ ከዛ ቀጠላችሁና ሜን ክሎዙ ላይ ስትሄዱ ምን አመጣ? he will እንዲታያችሁ ለማድረግ እየሞከርኩ ነው። he will እዚህ ጋር ትታያችኋለች። he will pass the exam የሚል መጣ። ስለዚህ ሜን ክሎዙ ምንድነው? ሲምፕል ፊውቸር። ኢፍ ክሎዙ ማን መጣ? should plus verb 3 studied የሚለው ማለት ነው። ስለዚህ እንደዚህ አይነት ህግ የለንም። ሜን ክሎዙ ሲምፕል ፊውቸር ከሆነ ኢፍ ክሎዙ should plus verb 1 መሆን አለበት ማለት ነው። ስለዚህ studied የሚለው ትክክል አልገባም። should he study harder, he will pass the exam type 1 ኮንዲሽናል ማለት ነው። እንደዛ ቢሆን ትክክል ይሆናል። ስለዚህ ኤረር አገኛችሁ። studied የሚለው ትክክል አይደለም ብላችሁ ቢ ላይ ያለውን ማለት ነው መልስ ታደርጋላችሁ። አራተኛ ጥያቄ had it not been for her help, we would not succeed አለ። had plus v3 ከሆነ if ክሎዙ ሜን ክሎዙ ደግሞ would have plus v3 መሆን አለበት ብያችኋለሁ። በምን ህግ? በታይፕ 3 ኮንዲሽናል ሴንቴንስ ማለት ነው። ስለዚህ እዚህ ጋር ስህተት የሆነው የትኛው ነው? we would not አለና succeed አለ። would not succeed የኢፍ ክሎዙ ትክክል ነው፣ ሜን ክሎዙ ግን ስህተት አለበት። ስለዚህ መሆን ያለበት ምንድን ነበረ? had it not been for her help, we would not have succeeded ብቻ አይደለም በነገራችሁ ላይ succeeded መሆን አለበት። እዚች ጋር would not have ጨምሮ ማለት ነው። have ጨምሮ እዚች ጋር ደግሞ ed መጨመር አለበት። succeeded ከሆነ ያኔ ትክክል ይሆናል ማለት ነው። ስለዚህ እዚች ጋር አሁን ምናልባት እንደዚህ አይነት ላይመጣ ይችላል። ምክንያቱም እዚች ጋር would not have ብሎ succeed ካለ ምናልባት succeed ያለውን ምርጫ እንድታደርጉት ትፈልጋላችሁ፣ ስህተት የሆነውን ማለት ነው። እዚህ ጋር ግን have የለም succeed ብቻ
ስህተት ነው ብላችሁ ሰክሲድን አምጥታችሁ እዚች ጋር ብትተኩ ሰክሲድድ የሚለውን ሀብን ሳታስገቡ ትክክልም ስለማይመጣላችሁ ማለት ነው። ስለዚህ በዚህ መሰረት would not have succeeded ስለሚሆን ሰክሲድ የሚለው ስህተት ነው ትላላችሁ ማለት ነው። ስለዚህ እንደዚህ አይነት ነገሮችን በተለይ ኮንዲሽናል ሴንቴንስ በከባዱ ከሆነ የምትጠየቁት ሚኒንግና ምንድነው ሌላ ኤረር ዲቴክሽን ሊሆን ይችላል፣ ስህተቱ የትኛው ነው የሚል ማለት ነው። ከዛ ውጭ ግን ፎርሙ የታወቀ ነው፣ በጣም ቀላል ነው። ሁልጊዜ ከ7ኛ ክፍል ወይም ከ8ኛ ክፍል ጀምሮ የተለመደ አይነት አካሄድ ስላለው የምትጠየቁት ኢንቨርትድ ፎርም ሲሆን እና ሚኒንግ ሲደመር ደግሞ ኤረር አውጡ ተብላችሁ ነው ልትጠየቁ የምትችሉት። ስለዚህ እንደዚህ አይነት ነገሮችን በደንብ በጥንቃቄ ከፍ ላለ ሌብል ስለሆነ እንደ ኤንጋት ኤግዛም አንዳንድ ደግሞ ኢንትራንስ ላይ ለሚመጡ ነገሮች እንደዚህ አይነት ነገሮችን በደንብ መለማመድ ይጠበቅባችኋል። ዩቲዩብ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። አመሰግናለሁ።